በተጠናቀቀው የበጀት ዓመት ህብረተሰቡን በማስተባበር ከተማን ውብና ለኑሮ ምቹ የሚያደርጉ ስራዎች መሰራታቸውን በጊምቦ ወረዳ የኡፋ ከተማ ማዘጋጃ ቤት አስታወቀ። የበጎ ፍቃድ አገልግሎት የመደጋገፍና የትብብር ባህልን እንደሚያጎለብት የደካ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። የቡና ንግድ ሰንሰለት ላይ እንቅፋት የሆኑ ህገወጥ እንቅስቃሴዎችን ለመቅረፍ በልዩ ትኩረት መስራት እንዳለበት የጠሎ ወረዳ አስተዳደር አሳሰበ። ሰራተኞችን የትምህርት ማስረጃ የማጣራት ስራ ተጠናክሮ እንደሚቀጥል የጨታ ወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽህፈት ቤት አስታወቀ። ምርትና ምርታማነትን የሚያሳድጉ የተሻሻሉ ዝርያዎችና አዳዲስ ቴክኖሎጂዎችን ለአርሶ አደር ተደራሽ ለማድረግ እየሰራ መሆኑን በደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር አስታወቀ። የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከከፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታዊት ብርሃኔ አብራችሁን ቆዩ። አሁን በዝርዝር ወደ ምን መለከታቸው እንሻገራለን። በተጠናቀቀው የበጀት ዓመት ከማዘጋጃ ቤታዊ ገቢ ከ12 ሚሊዮን ብር በላይ መሰብሰቡን የጊምቦ ወረዳ ኡፋ ማዘጋጃ ቤት አስታወቀ። ህብረተሰቡን በማስተባበር ከተማን ውብና ለኑሮ ምቹ የሚያደርጉ ስራዎች መሰራታቸውን ማዘጋጃ ቤቱ ገልጿል። ለዝርዝሩ አንተነህ ፍቃዱ። የማዘጋጃ ቤቶች አገልግሎት አሰጣጥን ቀልጣፋ፣ ጊዜ ቆጣቢና ዘመናዊ በማድረግ የህዝቦችን የመልካም አስተዳደር ጥያቄዎችን መመለስ ከሚያከናውኗቸው ተግባራት አንዱ እና ዋነኛ ናቸው። እንዲሁም የከተማ መሰረተ ልማትን ማስፋፋት፣ የመሰረተ ልማት ጥራትና እንክብካቤን ክትትል ማድረግ፣ የከተማ ጽዳትና ውበት ማስጠበቅ፣ የከተማ የመንግስት መሬት አያያዝና አጠቃቀምን ተግባራዊ ማድረግ እና ሌሎችም ይገኙበታል። የጊምቦ ወረዳ ኡፋ ከተማ ማዘጋጃ ቤት ስራ አስኪያጅ አቶ አጥናፉ ገብሬ እንዳብራሩት በ2017 ዓ.ም ብዙ ስራዎች መሰራታቸውን ተናግረው በበጀት ዓመቱ ከ12 ሚሊዮን ብር በላይ መሰብሰብ መቻላቸውን አንስተዋል። ማዘጋጃ ቤት በ2017 ዓ.ም ብዙ ስራዎችን አቅደን እየሰራን ያለ ነው። ከዚህ ጋር ተያይዞ በተለይ በዋናነት የፓርቲያችን ወይ መንግስታችን ባመጣው ኢኒሼቲቭ መሰረት የመጀመሪያ ስራ የሰራ ነው የኮሪደር ስራ ነው። ይህንን ኮሪደር ስራ ደግሞ ስንሰራ መጀመሪያ አሁንም ያለንበት ደረጃ ምንድነው ማጽዳት ነው። የመንገድን አካል የመንግስት የመንገድ አካል ማስጠበቅ ስራ ነው የሰራ ነው። ከዚህ ጋር ተያይዞ እነዚህን የማጽዳት ስራ ላይ ነው አሁን ያለ ነው። ከዛ በመቀጠል አሁን እንደ ፓርቲያችን ኢኒሼቲቭ መሰረት ፓራፊት ያላቸው ቤቶች አሉ። በመቀጠል ደግሞ ፓራፊት የሌላቸውም እንዲያወጡ ያረግን እና አሁን ፓራፊት ያላቸው ደግሞ እዛው ላይ ቀለም መቀባትና ፓራፊቱ ላይ ደግሞ ዲም ላይት ያሰሩበት ሂደት ነው ያለውና ይሄ ነው በዋናነት የተሰራ ነው። ከዛ በመቀጠል ይሄን ስራ ለመስራት በመጀመሪያ ደረጃ አቅደኛ የተነሳ ነው በዋናነት ዋናው ገቢ ነው። ገቢያችን ስንመለከት በመጀመሪያ ደረጃ ለኛ እንደ ወረዳ ተሰባስባላችሁ ብሎ ወረዳው ሆነ ዞኑ ለኛ እንደ ማዘጋጃ ቤት እንደ ኡፋ ማዘጋጃ የሰጠን 10 ሚሊዮን 307,096 ብር ነው። ከዚህ አፈጻጸማችንን ስናይ ወደ 12 ሚሊዮን ሰብስበን 107% ላይ እንገኛለን። 2017 ለመስራት ካቀድናቸው አንዱ የህገወጥ ህጋዊ ነው። ከዛ ጋር ተያይዞ ከህገወጥ ህጋዊ አጠቃላይ 501 ሰው ወደ ህጋዊ መስመር ያስገባ ነው ያለው። ከዛ ጋር ወደ ህጋዊ መስመር ስናመጣ ወደ 158446 ካሬ ሜትር ወደ ህጋዊ ያስገባንበት ሂደት ነው ያለው። ከዚህ ብር ከህገወጥ ህጋዊ 4 ሚሊዮን 777,646 ብር የሰበሰብንበት ሂደት ነው ያለው። አቶ አጥናፉ ወክለው የተሰበሰበው ብር በዋናነት መሰረተ ልማት ስራ ላይ ማዋላቸውን ተናግረዋል። ይሄ ገቢ ተሰብስቦ ይሄን 12 ሚሊዮን ስንሰበስብ ለምን ተግባራዎች ይውላሉ ወይም ለምን አገልግሎት ይውላል የሚለውን ነው በመጀመሪያ ደረጃ እንግዲህ ተወያይተን የገባ ነው። ከዛ ጋር ተያይዞ እነዛን ገቢዎች በዋናነት ያዋልነው በመሰረተ ልማት ላይ ነው። መሰረተ ልማት እንግዲህ ለህዝብም ሆነ
ያለው ለአገልግሎት አሰጣጡን ቀልጣፋ ለማድረግ በዋናነት መሰረተ ልማት ነው የሚያስፈልገው። ከዛ ጋር ተያይዞ አሁን ለሶስቱም ቀጠናዎች ውሃ የማስገባት ስራ ሰርተናል። ውሃ ዝርጋታ ለሌላቸው ውሃ ዝርጋታ ዘርግተናል። መብራት የሌላቸው መብራት ሰጥተናል። አሁን ደግሞ በመቀጠል ያው መንገድ ከዚህ በፊት ከወጣ በኋላ ያው እንደሚታወቀው ምን ይፈልጋል? ጥገና ይፈልጋል እና እነዛን ጥገናዎች መንገድን ለመጠገን የተወሰነ ብር ከዛ አሁንም ይዘናል። ከዛ ጋር ተያይዞ መጠገን ብቻ ሳይሆን ህብረተሰቡም እዛ መንገዱ የኔ ነው ብሎ መያዝ አለበት ብለን በየቀጠናው አሁን እጅግ በጣም አመርቂ ስራ እየሰራን ነው ያለ ነው። ወቅቱ ክረምት ከመሆኑ ጋር ተያይዞ ጽዳት ያስፈልጋል ያሉት አቶ አጥናፉ ከተማዋን ጽዱና ማራኪ ለማድረግ እየተሰራ ነው ብለዋል። ወቅቱ ክረምት ከመሆኑ አንጻር ምን ይፈልጋል? ጽዳት ይፈልጋል። ጽዳት ስለሚፈልግ አሁን የማጽዳት ስራ ከተማ ምን ይመስላል፣ ከተማችን ምን ይመስላል ብለን መጀመሪያው ካሉን ከወረዳ ፊት ለፊት አመራሮች ጋር ተወያይተናል። እዚህ አንድ መድረክ ፈጥረን ከዛ ምን ይሁን የሚለውን ደግሞ ከያዝን በኋላ መዋቅር አለበት፣ ከየዘርፉ ከሚመለከታቸው ክፍሎች መዋቅር አለበት ብለን አዋቅረን አሁን ወደ ስራ የገባንበት ሂደት ነው ያለው። ቅድም እንዳልኩኝ ወቅቱ ክረምት ስለሆነ ቦዮችን ማፋሰስ ይፈልጋል። የተለያዩ ከተማ ውስጥ ምግብ ቤቶችንም የተለያዩ ማህበረሰብ ሊገለገል የሚገባበት ቦታውን ምን ማድረግ አለበት? ማጽዳት አለበት ብለን ይህንን አሁን ግብረ ኃይል አቋቁመን በሶስቱም ቀጠና እያጸዳን ሽንት ቤቶችን የመጎብኘት ሽንት ቤት የሌላቸው እንዲሰሩ፣ ሽንት ቤት ያላቸው ደግሞ ደረጃውን እንደጠበቀ ሽንት ቤት ዝም ብሎ ሽንት ቤት ሳይሆን ደረጃውን እንደጠበቀ ስንል ካለው ከአካባቢ ማቴሪያል አሁን የግድ ሰራሚክ ያንጥፍ ሳይሆን የግድ የተለያዩ እንትኖችን ያርግ ሳይሆን ምን ያርግ እያለ ነው ባለው ከአካባቢ ማቴሪያል አፈር ተሞልቶ ምንም አይነት ቀዳዳ ማይታይበትና ቀዳዳው ተደፍኖ ለሽንት ቤት የሚመስል መሆን አለበት። ከዛ ጋር ተያይዞ የደረቅና የፈሳሽ ቆሻሻ የማስወገጃው ስርዓቱ ምን ይመስላል ከተማ ውስጥ አሁን ሽንት ቤት ብቻ ሳይሆን የደረቁንም የእጥቡንም እንትን ቆሻሻ መኖር ያለመኖሩን ሁሉ ቼክ እያደረግን የሌላቸው በ2-3 ቀን ውስጥ እንዲሰሩ የማሸግ ስራ ነው እየሰራን ያለን። እንደ ማዘጋጃ ቤት የመልካም አስተዳደር ጥያቄ የሚያስነሱ ጉዳዮችን በመለየት በትኩረት እየተሰራ መሆኑንም ነው አቶ አጥናፉ ገብሬ ያነሱት። እንደ ማዘጋጃ ቤት ትልቅ የመልካም አስተዳደር ችግር ሆኖ የሚታየው ትላልቅ ይሄ ከ2 ሜትር በላይ ያሉ ዛፎች በአብዛኛው በየመድረኩ ይነሳሉ። ስለዚህ እነዚህ ምን ማድረግ አለብን? ከነዚህ ከጤናው ጋር አያይዘን እነዚህን ከ2 ሜትር በላይ የሆኑ ዛፎችን ህብረተሰቡ በጓሮ ያለውን በተለይ ከአትክልት ያው የመንግስታችን ኢኒሼቲቭ ምንድነው? አትክልት እነዚህ አቮካዶዎች፣ ማንጎዎች፣ ፍራፍሬ መስጠት የሚችሉ ከሆኑ አንቆርጣቸው። ከዛ ውጪ ግን እንደ ባህር ዛፍ አይነት እንደ ዋንዛ፣ ቢሳና የመሳሰሉ ከ2 ሜትር በላይ ከተማ ሊያስመስሉ ሊያበላሹ የሚችሉትን እያስወገድን ያለንበት ሂደት ነው ያለውና ይህን ይመስላል እየሰራን ያለ ነው። የሰራተኞችን የትምህርት ማስረጃ የማጣራት ስራ ተጠናክሮ እንደሚቀጥል የጨታ ወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽህፈት ቤት አስታወቀ። ጽህፈት ቤቱ በ4ኛ ከፍተኛ የሲኦሲ ማዕከላት ሲያጣራ የቆየውን የብቃት ማረጋገጫ ማስረጃ ውጤት ይፋ አድርጓል። የሲኦሲ ወይም የብቃት ማረጋገጫ ማስረጃ ውጤት ይፋ የተደረገው የወረዳ ግብረ ኃይል በተገኘበት ሲሆን ከ304 የትምህርት ማስረጃዎች መካከል 15ቱ ሐሰተኛ መሆናቸው ተረጋግጧል። ዘገባው የወረዳ መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ነው። የጨታ ወረዳ ምክትል ዋና አስተዳዳሪ አቶ ሰለሞን ኃይሌ ሐሰተኛ የትምህርት ማስረጃና ልምድ በሀገር ኢኮኖሚ ላይ የሚያደርሰው ጉዳት ከፍተኛ መሆኑን አስረድተዋል። መንግስት የትምህርትና የስራ ልምድ ማስረጃን ለማጣራት የወሰደው እርምጃ ተገቢ መሆኑን የገለጹት ምክትል ዋና አስተዳዳሪ እርምጃው በየደረጃ ትኩረት ሊሰጥበት እንደሚገባ አስገንዝበዋል። ፐብሊክ ሰርቪስና ሰው ሀብት ልማት ቢሮ ጽሕፈት ቤት ኃላፊ አቶ አድማሱ አበበ በ4ቱ የሲኦሲ ማዕከላት ማለትም በአዲስ አበባ፣ በአዳማ፣ በሐዋሳና በአርባ ምንጭ የሲኦሲ ማዕከላት ማስረጃ የማስፈተሽ ስራ ሲሰራ ቆይቶ መረጃ ይፋ መደረጉንም አስታውቀዋል። ማጣሪያ ከተደረገባቸው 304 የብቃት ማረጋገጫ ማስረጃዎች መካከል 15ቱ ሐሰተኛ ሆነው መገኘታቸውን ማረጋገጡን የወረዳ ፐብሊክ ሰርቪስና ሰው ሀብት ልማት ጽሕፈት ቤት አስታውቋል። የጊዜ ጉዳይ እንጂ ማንም በህገወጥ ድርጊት የተሳተፉና የተባበሩት ከተጠያቂነት እንደማያመልጥ የገለጹት የጽሕፈት ቤት ኃላፊ አቶ አድማሱ አበበ የማጣራቱ ስራ ተጠናክሮ እንደሚቀጥልም ጠቁመዋል። የብቃት ማረጋገጫ ማስረጃ
በመቶ ያላገረበ ሰራተኛ በፍጥነት እንዲያቀርብም ጽሕፈት ቤቱ አሳስበዋል። የጨታ ወረዳ ምክትል ዋና አስተዳዳሪ አቶ ሰለሞን ኃይሌ በማጠቃለያ ሀሳባቸው የትምህርት ስብራትን ለመጠገን እንደ ሀገር መንግስት ከወሰዳቸው እርምጃዎች አንዱ ተወዳዳሪ ዜጋ ማፍራት መሆኑን ጠቅሶ ዜጎች ከወጥ ድርጊቶች እንዲቆጠቡ መልእክት አስተላልፈዋል ሲል የዘገበው የጨታ ወረዳ መንግስት ኮሚኒኬሽን ጽሕፈት ቤት ነው። የበጎ ፍቃድ አገልግሎት የመደጋገፍና የትብብር ባህልን እንደሚያጎለብት የደካ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስታወቀ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የተጀመረው የዘንድሮ የክረምት በጎ ፍቃድ አገልግሎት በካፋ ዞን ደካ ከተማም በተለያዩ መስኮች እየተሰጠ መሆኑ ተገልጿል። ዘገባው የደካ ከተማ አስተዳደር መንግስት ኮሚኒኬሽን እንደሚከተለው ይቀርባል። በካፋ ዞን ደካ ከተማ አስተዳደር በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የ2017 የክረምት ወራት የበጎ ስራ ተጠናክሮ ቀጥሏል። የደካ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አድነው ኃይሌ እንደገለጹት ብልጽግና ፓርቲ ሰው ተኮር ፓርቲ በመሆኑ የመረዳዳት አብሮ ማደግና ሁለንተናዊ ብልጽግናን ለማረጋገጥ የሚያግዝ ተግባር በመሆኑ ባለድርሻ አካላትና ተቋማት እቅድ ይዘው በቅንጅት መላው ሕዝብን በማሳተፍ የክረምት በጎ ፍቃድ አገልግሎት ይበልጥ ተጠናክሮ መቀጠል አለበት ብለዋል። ከደካ ማዘጋጃ ቤት ጋር በመተባበር የአቅመ ደካሞችን ቤት ሰርቶ ለማጠናቀቅ ወደ ተግባር የተገባ ሲሆን የሴቶች ወጣቶችና የአካባቢው ነዋሪዎች ተሳትፎ የሚበረታታ መሆኑን ገልጸዋል። የበጎ አገልግሎት ስራዎች በአራቱም ቀጠናዎች በትኩረት ይሰራሉ ያሉ ሲሆን ወጣቶች በበጎ ስራ በመሳተፍ ማህበረሰቡን በማገልገል ማህበራዊ ኃላፊነታቸውን በአግባቡ ሊወጡ ይገባል ሲሉ ኃላፊው አክለዋል። የደካ ከተማ አስተዳደር ማህበራዊ ዘርፍ ጽሕፈት ቤት ኃላፊ አቶ ደረጀ ደበበ በበኩላቸው የዘንድሮ የበጎ ፍቃድ አገልግሎት በከተማው ባሉት አራቱም ቀጠናዎች ላይ ከ7000 በላይ በጎ ፍቃደኞች በማሳተፍ ይሰራል ብለዋል። የክረምት ፕሮግራሙ በ14 መስኮች እንደሚተገበር የተናገሩት በአረንጓዴ አሻራ አረጋውያንን መደገፍ፣ በከተማ ጽዳትና ውበት፣ በደም ልገሳ፣ በጤናና በሌሎችም መስኮች ተጠናክሮ እንደሚሰራ ኃላፊው ተናግረዋል። በማስጀመሪያ መርሃ ግብሩ ላይ የከተማ አስተዳደሩ የመንግስት ስራ ኃላፊዎች፣ የአካባቢው ነዋሪዎችና ሌሎች በጎ ፈቃደኞች ተሳታፊ ሆነዋል። ምርትና ምርታማነትን የሚያሳድጉ የተሻሻሉ ዝርያዎችና አዳዲስ ቴክኖሎጂዎችን ለአርሶ አደሮች ተደራሽ ለማድረግ እየሰራ መሆኑን በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር ማዕከል አስታወቀ። ማዕከሉ በምግብ ስርዓት ማጠናከሪያ ፕሮጀክት ድጋፍ በሺሾንዴ ወረዳ ለአርሶ አደሮች ስልጠና ሰጥቷል። ስልጠናው የተሰጠው ከወረዳ የግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ጋር በመተባበር ሲሆን ዋና ዓላማው ምርታማነትን በሚያሳድጉ የተሻሻሉ ዝርያዎችና አሰራሮች ዙሪያ የቡና አምራች አርሶ አደሮችን ግንዛቤ ማሳደግ መሆኑ ተገልጿል። ዘገባ የቦንጋ ኤፍኤም 97.4 ነው። ቤተልሔም እምሩ ታቀርባለች። አርሶ አደሩን ምርትና ምርታማነትን ከሚያሳድጉ የተሻሻሉ ዝርያዎችና አሰራሮች ጋር ለማላመድ በሚደረገው ጥረት የምርምር ማዕከላት ድርሻ ላቅ ያለ መሆኑ ይታወቃል። ቡናን ጨምሮ ለተለያዩ አዋጭነት ላላቸው የግብርና ምርቶች ምቹ በሆነው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የተቋቋመው በክልሉ ግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር ማዕከል የቡና ምርታማነትን የሚያሳድጉ ዝርያዎችንና የተሻሻሉ አሰራሮችን ለአርሶ አደሩ ተደራሽ ለማድረግ እየሰራ መሆኑን አስታውቋል። ማዕከሉ ከሺሾንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ጽሕፈት ቤት ጋር በመተባበር ከምግብ ስርዓት ማጠናከሪያ ፕሮጀክት በተገኘ ድጋፍ ለአርሶ አደሮች የግንዛቤ ማስጨበጫ ስልጠና ሰጥቷል። ስልጠናውን የሰጡት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የግብርና ምርምር ኢንስቲትዩት የቦንጋ ግብርና ምርምር ማዕከል የቡና ተመራማሪ የሆኑት አቶ ተስፋዬ በላይ በዓለም አቀፍ ገበያ የሚቀርበውን የቡና ምርትን በጥራቱም ይሁን በመጠን ለማሳደግ እንደ ሀገር እየተሰራ መሆኑን አስረድተዋል። ማዕከሉ በቡና አብቃይ አካባቢዎች አርሶ አደሩን ከተሻሻሉ ዝርያዎችና የአሰራር ዘዴዎች ጋር ለማላመድ የሚያግዙ ተግባራትን እያከናወነ እንደሚገኝ ጠቁመዋል። ያረጁ ቡናዎችን በተሻሻሉ ዝርያዎች የመተካትና የዘመናዊ ጉንደላ ዘዴን መከተል በአርሶ አደሮች ማሳ ላይ ትኩረት የሚሰጥበት ስራ መሆኑን የቡና ተመራማሪው አስረድተዋል። የአርሶ አደሮች የልምድ ልውውጥም ምርታማነትን በማሳደጉ ረገድ ትልቅ እገዛ እንዳለው በስልጠናው ላይ ተጠቁሟል። የተሻሻለው የቡና እሺ ከአካባቢው ስነ ምህዳር ጋር በአጭር ጊዜ መላመድ የሚችልና በሽታን የመቋቋም አቅም ያለው እንዲሁም ምርታማነቱ የተረጋገጠ የቡና ዝርያ መሆኑን ተመራማሪው አስረድተዋል። ቡና እሺ የተሻሻለ የቡና ዝርያ ከ1 ሄክታር የምርምር ማሳ 23 ኩንታል እንዲሁም ከአርሶ አደር ማሳ 15 ኩንታል ምርት መስጠት እንደሚችል መረጋገጡን የቡና ተመራማሪው ገልጸዋል። በማዕከሉ በግብርና ቴክኖሎጂ ሽግግርና ኮሚኒኬሽን ምርምር ስራ ሂደት አስተባባሪ አቶ ማረኛ አለሙ በበኩላቸው የቡና ቴክኖሎጂን ማስተዋወቅና የቡና መንደር ምስረታ በተለያዩ የክልሉ አካባቢዎች እየተከናወነ መሆኑን አስታውቀዋል። በምግብ ስርዓት ማጠናከሪያ ፕሮጀክት ድጋፍ በሺሾንዴ ወረዳ ለአርሶ አደሮች የተሰጠው ስልጠና አርሶ አደሮች የተሻሻለ ዝርያን በኩታ ገጠም እንዲያለሙ አቅም ለመፍጠር እንደሆነም ጠቁመዋል።
የወረዳው ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ አዱኛ አለሙ በበኩላቸው ከ17300 ሄክታር በላይ ማሳ በቡና መሸፈኑን ገልጸው በሄክታር 7 ኩንታል እንደሚመረት አስታውቀዋል። ስልጠናው ምርታማነትን በማሳደጉ ረገድ እገዛ እንዳለውም አክለዋል። የስልጠናው ተሳታፊ አምራች አርሶ አደሮችም ስልጠናው ግንዛቤን ከማሳደግ ባሻገር ልምድ የተለዋወጡበት መድረክ እንደነበር ገልጸዋል። የቡና ንግድ ሰንሰለት ላይ እንቅፋት የሆኑ ህገወጥ እንቅስቃሴዎችን ለመቅረፍ በልዩ ትኩረት መሰራት እንዳለበት የጠለ ወረዳ አስተዳደር አሳሰበ። በዘርፉ በሚስተዋሉ ችግሮችና ተያያዥ ጉዳዮች ላይ ያተኮረ ውይይት ከቡና አልሚ ባለሀብቶችና ነዋሪዎች ጋር ተካሂዷል። ውይይቱ የተካሄደው በሻዳ ቀበሌ ሲሆን የመክፈቻ ንግግር ያደረጉት የጠለ ወረዳ ዋና አስተዳዳሪ አቶ አትርሴ ሰሽታቸው ካፋ የቡና መገኛ እንደመሆኑ መጠን የቡና ልማት ስራ ትኩረት ሊሰጥበት እንደሚገባው አስገንዝበዋል። ቡና ለሀገር ኢኮኖሚ እድገት የሚያበረክቱ አስተዋጽኦ የጎላ መሆኑን የተናገሩት ዋና አስተዳዳሪው ቡና አልሚና አቅራቢ ባለሀብቶች ከወትሮ የሚጠበቅባቸውን አስተዋጽኦ እንዲያበረክቱ ጠይቀዋል። የህገወጥ ንግድ እንቅስቃሴ ቡናን በጥራትና በብዛት ለማምረት የሚደረገውን ጥረት እየፈተነ መሆኑ የተጠቆመ ሲሆን በዘርፉ የሚስተዋለውን ተግዳሮት ለመቅረፍ ሁሉም ርብርብ እንደሚጠይቅ በመድረኩ ላይ ተነስቷል። ከህገወጥ ንግድ በተጨማሪ ጥራቱን ያልጠበቀ የቡና ምርት ለገበያ ማቅረብ፣ የቡና ስርቆትና መሰል ችግሮች የዘርፉ ተግዳሮት መሆናቸው በመድረኩ ተሳታፊዎች ተገልጿል። ህገወጥ እንቅስቃሴ ላይ የተሰማሩ አካላትን በህግ አግባብ ከመጠየቅ አንጻር የሚስተዋሉ ክፍተቶች ሊታረሙ የሚገባቸው መሆኑን በመድረኩ ተሳታፊዎች አመላክተዋል። የወቅቱ የቡና ገበያ አቅራቢና አምራቹን እያነቃቃ መሆኑ የተጠቆመ ሲሆን በዘርፉ የተመዘገበ ያለውን ውጤት ማጠናከር እንደሚገባ የመድረኩ ተሳታፊዎች መክረዋል። የወረዳው ሰላም ጸጥታና ሚሊሻ ጽህፈት ቤት ኃላፊ አቶ ሙሉዓለም በዛብህ በቡና ንግድ ሰንሰለት ላይ የሚስተዋለውን ህገወጥ እንቅስቃሴ ለመቅረፍ ማህበረሰቡን ያሳተፈ የወንጀል መከላከል ስራ ላይ አተኩረን እንሰራለን ብለዋል። የአካባቢው ነዋሪዎችና ቡና አልሚ ባለሀብቶች በሰጡት ትኩረት ይሰጥበት ያሉትን ችግር ጠቁሞ ባለድርሻ አካላት በትብብር መንቀሳቀስ እንደሚጠበቅባቸው አስገንዝበዋል። የወረዳው የስራ ኃላፊዎች፣ የጸጥታ አካላት፣ ቡና አልሚ ባለሀብቶች ማህበራትና ከተለያዩ ቀበሌያት የተውጣጡ የህብረተሰብ ክፍሎች መሳተፋቸውን የዘገበው ባልደረባችን አንተነህ ፍቃዱ ነው። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ